ተንኮሱ ምንድነው ይሄ ሁላ ልብስ ከየት አምጥተህ ነው ያጠብከው? አሁን ስራ ስለጀመርኩ ይሄም በቃ ሰው ሲቸገር ነው ደስ የሚላችሁ። የምን ስራ ነው የጀመርክልኝ? ልብስ ማጠብ እዛ ጋር በር ላይ ለጠፍኩ በዛ ባለን ወይ ጉዴ! አንተ ሳትነግረኝ በምን ውሃ ነው ያጠብከው? አለ ጊዜ ግቢ ያልደረሰም ውሃ ማን የፈቀደልህ እንዴ? ትቀልዳለህ እንዴ? ቆይ እስቲ ልያውሽ። ወይ ጉድ! እንዴት ነው የቆጠረው? አንተ ያማል እንዴ? እንዴ ይሄንን ማን ነው የሰጠ? እዛ ጋር በር ላይ ወስጄ ሄዶ ወደዛ። ምን አይነቱ ነው በእናታችሁ? ሳትነግረኝ ነው ጭራሽ የምትወስደው እንዴ? የውሃ አንሶ ገና ሳፋዬን ሊሰብረው ያማዋል እንዴ? ወይ ጉድ! ነግሬሃለሁ። እሺ ምንድነው ሳታስፈቅደኝ ነው እንዴ አንተ ልብስ አጥባለሁ ምናምን ብለህ የምትለጥፈው? ልንገርሽ ነይ። ምኑን ነው የምትነግረኝ? ይኸውልሽ አሁን ሰርቼ ቢለወጥ ምን ችግር አለ እንዴ? ሳትነግረኝ ነው ግቢ ውስጥ ልብስ አምጥተህ የምታጥበው አልኩ እኮ። ምን ችግር እኔ አይደል የሚያጥብ ነው እኔ ጠቢ ብዬዋለሁ። ሳታስፈቅደኝ እኮ ነው አሁን ያልኩ። በቃ እንግዲህ ይኸውልሽ አሁን ዛሬ ስራ ጀመርኩ አይደል? ይሄ ሁሉ ዛሬ ለጥፈህ ነው የመጡት? አዎ ብዙ ከስተመር አፈራው። በቀን ብዙ ብር ማግኘት ጀመር። ስንት ብር ነው ያገኘው? ትንሹ ስንት ወደ 2008 ነው 3000 ዛሬ። ኧረ እባክህ እንደዛ ከሆነ ጥሩ ነው። እንደውም አብረን ነው የምንሰራው። ኧረ ለምን መዘግባቸዋለሁ፣ ብር እቀበላለሁ። ላንተ የሻይ 20 50 ብር እሰጥሃለሁ በቀን ከአንድ ሱሪ። አዎ ከሁሉም ካጠብከው 50 ብር እሰጥሃለሁ የሻይ። ለአንድ ሱሪ ነው 50? አይደለም አልኩ። ብሩን ተቀብዬ 50 ብር ላንተ እሰጥሃለሁ። አንቺ ግቢ ውስጥ ስናጠብኩ ነው? አዎ እንዴ ትቀልዳለህ እንዴ? እኔ ሳስብበት ነበር ይሄን ስራ ልሰራ። ጭራሽ ግቢ ውስጥ ይደራጅብኛል እንዴ? ሰው ሲመጣ ንገረኝ፣ እኔ ነኝ የምመዘግበው። አምጣ ደብተሩ አምጣው። እንዴ ጭራሽ ዛሬ ራሱ 50 ሰው ነው የመጣው። ጥሩ ነው ማለት ነው ስራው። በጣም በቃ ሲመጡ ጥራኝ፣ እመዘግባቸዋለሁ። ብሩንም እቀበላለሁ፣ ላንተ የሻይ እሰጥሃለሁ። እኔ ደስ ቢለውን በቃ ተለወጥኩ። ልጆቼንም እዛ አግዛለሁ። በቃ እዛ ገጠር ቤት እሰራለሁ ብዬ አስቤ ደስ ብሎኝ ያጠብኩ። አቦ አንተ የምን ልጆች ነው ያለ? ሲጀመር 10 አመት ነው ከሄድክ። እስካሁን ሚስት እየወለደች ነው እንዴ? ልጆቼን ይላል እንዴ? ትንሿ ልጅ አሁን ስንት ወሯ ነው? እሷ ገና ነው ትንሽ። ስንት ወሯ ነው አልኩ? ባለፈው 3 ወር ሞላች መሰለኝ። አንተ ከሄድክ 10 አመት፣ እሷ ከወለደች 3 ወር። አዎ የሰው ልጆች ልትቀልብ በኔ አይሆንም። ሰው ሲመጣ ጥራኝ፣ እኔ ነኝ የምመዘግበው። ሰማክ? የሻይ እሰጥሃለሁ 50 ብር።